የመቅዲ አባት ታሞ ሆስፒታል ነው፣ እኔም አይቻለሁ። ስለዚህ እንደዚህ አትበሉ። ይሁንም አይሁንም ማድረግ ከፈለጋችሁ ደግሞ ባታዩ እናንተ አድርጉ እንጂ ነው አይደለም አይባልም። በቃ ማድረግ የፈለገ ሰው ያድርግ። ከዛ በተረፈ ግን እንደዚህ በዚህ ደረጃ ኃጢአት አትግቡ። እናንተ ብታዩ ይሄንን እሷ ያለችበትን በጣም ነበር እራሳችሁን ትጠሉ ነበር። እቺ ልጅ እዚህ ጋር ወጣ የምታወራና የምትሰቅ ያንን ችግር ለመርሳት ብላ ነው። በጣም ያሳፍራል። በዚህ ደረጃ በጣም ጠንካራና ጎበዝ ልጅ ናት። ዛሬ እዚህ ጋር ቁጭ ብላ ከእናንተ ጋር ራሱ ማውራቷ ማንም ያልተሸከመውን ነገር ነው የተሸከመችው። ስለዚህ ተው፣ ማድረግ ካልፈለጋችሁ ዝም በሏት በቃ። ሀናን ይሄን ነገር አቁሚ ተይ በቃ። በጣም ነው የሚያማው። ኖ አይደለም ትንሽ እሷ የእሷን ያዙ በትክክል እንባው እንትን ይላል፣ ግን የእሷን ይስጣቸው ነው የምለው። እግዚአብሔርን የእሷን ይስጣቸው በቃ። የእሷ የቀመሰችው በቃ እና በእናታችሁ የማታረጉትን ተው በቃ ተው በቃ። ለእኛ ተው። እሷ መልካም ልጅ ልበቀና ልጅ ነች እና ተዋት በቃ። እኔ አጠንቅቄ አውቃለሁ። ኢትዮጵያ ሀገራችንም ለማንኛውም ቻው ገዝቴን ገልብጫ ሰው አይደለም፣ ጠንካራ ልጅ ነኝ። 5 ወር ራሱ ብቻ የተጋፈጥኩ ምንም አልሆንኩም። ብቻ የተጋፈጭ ነበር። ሚዲያ መውጣት ፈልጌ አይደለም። ማዛናት ለምን መሰላችሁ? የእናንተን ስም ለማጽዳት ነው እዚህ ጋር የመጣችሁ ማለት ነው። ልንገራችሁ፣ የእናንተ ስም በሆነውም ባልሆነውም ተወርዶ ዝም ብለው እየሸፋፍኑ እየለመኑ አይደለም። እኛ አናዋጣም አይደለም። ልንገራችሁ ኦብሴን ማተናገረ ለምንድነው ወደ ሌላ ምትሄዱ? ዛሬው አይደለም የተባለው። እኛ ኦብሴም ልጠይቅ የመጣችበት ምክንያት ልንገራችሁ እኔ ማለት ነው። ለምን እኔ ነገሩ ስላለሁበት ሲወራም እንትንም ሲባል ስለሰማሁኝ ኦብሴ የመጣችሁ ለምንድን ነው? እነ ሀናን የሚሰበስቡት የመቅዲ አባት አልታመምም ተብሎ ኮሜንት ተጽፏል። እኛ ቤት ስናወራ ማለት ነው። እኛ እናዋጣም አይደለም፣ እየተነጋገርንበት ነው፣ በውስጥ ነው። እኛ ሚሚ ቤት ደግሞ ልንገራችሁ፣ የምንም እርዳታ ሲሰበሰብ ሚዲያ ላይ አይደለም የምንሰበስበው። በውስጥ ተነጋግረን ያለነው ልጆች በውስጥ ተነጋግረን ጨርሰን ማንም ሰው ሊረዳ አያስፈልግም። የሚረዳ አያስፈልግም። እዚህ ጋር ብሌን አይደለም። ቆይ ሁለተኛ ደግሞ ሀይሚን ዘቅዝቃ ሰድባለች የተባለበትን ነገር ለእኔም በውስጥ መስመር ተመጥቶ ተነግሮኛል። ግን እኔ ምንም ያልኩት ነገር የለም። እነ ዳኒ የመጡ ጊዜ ብሩኬ አሳዝኖኛል። በየዋህነቱ ተጫውታበታለች ተብሎ ነው ዘቅዝቃ ሰደበቻት የተባለው ማለት ነው። እሱ ፈጣሪ ነው የሚያውቀው፣ ማንም የሚያውቀው ነገር የለም። የሁላችንም የስራችን ይስጠን። እኛ እናዋጣ ምናምን አይደለም ያለው። ማንም ሰው ያውቃል፣ ስለማያውቅ ችግር የለም። እኔ ሰው ተናዳ ተሳድባ ነው የወጣችው። ስትነግራቸው አልገባ ሲላቸው ተሳድባ ስትወጣ ነው እንደዚህ ያደረጓት። ገባች? ያየ ሰው ስላለ ያውም በሁለት መሀል ናቸው፣ በሞትና በመዳን መሀል ያሉ አባት እንደዚህ ማድረግ ጥሩ አይደለም። ይሄ እኮ የጠላት ወሬ እኮ ነው። እነሱ እውነተኛውን አልነገሯትም። አለባብሰውላት በቃ አንድ ነገር ትሆንብናለች ብለን፣ ግን በአይን ያያት ሰው ስላለ እኔ እዚህ ጋር ይቅርታ አድርጉልኝ ጋይስ። እኔ ራሴ ከዘመዴ አይን ያየ ሰው ስላለ እኔ እዚህ ጋር አትናሉ እኮ እንደዚህ ማረጋገጥ ይውላችሁ። አንዳንድ ጊዜ ነገራቶችን በማናውቀው ነገር ሰውንም አጣት ውስጥ እንከታለን፣ ራሳችንም ደግሞ አጣት ውስጥ እንገባለን። ትልቁ ነገር የምንፈራው ነገር በማናውቀው ወይም ደግሞ ሰውን ለማጣና ለእኛ ላይ ነገ የሚደርስ ነገር ባናደርግ ጥሩ ነው። ለምን የምንሄድበት መንገድ ወይ እኔ አልታመምም ወይም ቤተሰቦቼ አይታመምም እና ሁላችሁም ጥንቃቄ እናደርግ። እንደዚህ አይነት ይህ ትልቅ የሆነ ውሸት ባናወራም ሰው እንዳይረዳ በቅናት መንፈስም ባናደርግ ጥሩ ነው። እንደውም ኦብሴ እግዚአብሔርን ልጅቷ በፍጹም አልፈለገችም፣ ምንም እንድትረዳም አልፈለገችም። ሰው ነው ፑሽ ያደረገ። አዲስ አበባ ስለሆንን
እንደው ቤተሰቦቿን እንኳን እየሄዱ እየጠየቁ ቤትም ቢሆን ቢጠራ ተብሎ እኔ ቁጥር ተሰጥቶኝ በአካል የሄዱ የራሴ ወገኖች ያዩላት አሉ። የራሴ ምላት ሄዳ ያየቻታ እህቴ ሄዳ አይታለች። ለምን እኔ እንግዲህ እህቴ ዋሸች ካልኩኝ እንግዲህ እንትን አይልም። በጣም ያሳዝናል። የሚሰብር እግዚአብሔር በዚህ አጋጣሚ ጸልዩላት፣ ይማርላት አባቷ። እኔ የምለው መቤቴ አባት አይታመም እና ውብስዬ ይህንን ለምሳሌሽ አሁን እኮ ከምትማነቂ ነገር እኔ ይውላችሁ ፊት ለፊት ነው የምናገረው። ልክ ነሽ። እንትን ነው ፊት ለፊት ወይም እዛ ጋር አለባብሶ ነገራቶችን ማለት የኔ እንትን አይደለም፣ የኔ ባህሪ አይደለም። ለምን ማወቅ እፈልጋለሁ ብዙ ነገራቶችን የዚች ልጅንም ማወቅ በጣም ነው የምፈልገው። ከአንቺ ጋር እንደናንተው ኖርማን ገስት ላይ እንደውም የጀመረችው አንድ እህታችን ልጅ 5 ወር ሙሉ አፍና መናገር ማውጣት አልፈለገችም። ገባሽ? 5 ወር ሙሉ አፍና እየተበደረች ነበር ልጅቷ። እንደውም ስትልክ አንድ ሰው ነው እንድታወጣው ያደረገው፣ እንድትናገር መናገር አልፈለገችም። በቃ ሰው ነው የገፋፋት። 5 ወር ሙሉ ብቻዋን ተናገረች። ወዲህ ራሱ እኮ ማለት ነው ከተናገረች ወዲህ እንዲህ ትረጅ እንኳን ስትባል ለምን አናለች? በእግዚአብሔር በፈጣሪ ሁናችሁ እነሱን ማስጠቆር ገስት ሳትገባ በፊት ብሩኬ በኢንቦክስ ጥቁር አርጋ ምን ሆነሽ ነው ብሎ ጠይቅ ነበር። እኔ እንደውም ምን እንዳልኳት ታውቂያለሽ? እንትን ልታወራሽ ትችላለች። ምን እንዳልኳት ታውቂያለሽ? ቀድማ ገስት ላይ የምትገቡ ልጆች አሁን እኔ ብዙ መግባት ስትገቡ ምናምን መግባት እዛ ጋ መግባት አልፈልግም ብዙ ጊዜ ማለት ነው። አሁን ገስት ምናምን የኛ ልጆች ገስት አለ እና ገስት የምትልኩ ላኩ ብያዋለሁ ልጆቹ ማለት ነው። ወይን አስኩ እኛ ልጆች ገስት ላኩና ግቡና አውሩላት። ማውራት የምትችሉ እነ ብሌን አሉ። እንደገና ደግሞ ጨረቃ የምትባላለች ያወራሉ። ሌሎቹ ይፈራሉ፣ ገስት አይገቡም ስለሚፈሩ ማለት ነው። ስለዚህ አውሩ፣ ሌሎቹን ገስት ላይ እዛ ንጉጌ ጋር እንዲያወሩልሽ አስደርጊ ብያት ነበር። እንኳን ራሱ እኛ ገስት ላይ እኔ ፈራለሁ ብላኝ ነበር። ከዛ እንዲሁም ሀናን እንድታወራ ፈልጋለሁ ምናምን ብያት እሺ ተባብለን ይወጣል። እንደ አጋጣሚ ሆኖ አንቺ ገባሽ ያን ቀን። አዎ ግን ኦብስዬ ይኸውልሽ አንድ ነገር ስናደርግ ያለ ማስረጃ አንንቅንትን አንልም። ለምን ብትይ እኔ ኢትዮጵያ ውስጥ አዲስ አበባ ስለሆንኩ እሳቸው የክፍለ ሀገር ልጅ ስለሆነች ይቺ ልጅ ምናልባት ሰው ያስፈልጋታል በማለት ሰው ሁሉ ነው ያዘጋጀሁት። እግዚአብሔርን ትናገራለች መግድዬ። ተው አትበሉ ኮሜንት ላይ አይደለም ማወቅ አለ። ከስር ስር ተሾፋፍኖ ተሽለጥልጦ መቅረት የለበትም። እኔ ማለት ነው እኔ ስላየው አባት አይታመም። ግን በዚህ አጋጣሚ ሳታየው አትፍረዱ። እግዚአብሔርን ይፈረድባችኋል። እመቤቴን ሌላ ቀርቶ አመስጋኝ ነች ልጆቻችን የስደት እህቶቻችንን እንኳን ስንቴ ነው እየደወሉ እየጻፉ የሚያናግሯት ብሩኬና ሀይሚ። በዚህ አጋጣሚ ሳላመሰግናቸው አላልፍም። እናንተ እንደምታወጡ እናንተ እንደምታወርዷቸው እነዚህ የሰው ልክ ናቸው እነዚህ ልጆች። እኔ እንኳን እገባለሁ ዛሬ ጠይቃታለሁ፣ ነገ ላልጠይቃት እችላለሁ። እነሱ ቀን በቀን ነው ጽፈው እንዴት ነሽ፣ አይዞሽ፣ ከጎንሽ ነን፣ ምን እንርዳሽ፣ ሄደን እንጠይቅ እያሉ የሚጽፉላት የሚያበረታተው። ማንም ኢትዮበር አይቼ አላውቅም እንደዚህ ሲያደርግ። ግን እሷን እያጽናኑ እየጠየቁ በዚህ አጋጣሚ ደግሞ እኔ ውሸትም የሚባል ነገር ምንም ነገር የለም። እኔ የእሷን አባት እንደሷ ይስጣችሁ ለማለት የስራችሁን ይስጥ ነው የምለው ፈጣሪ፣ ሌላ ምንም አይደለም። እቺ ልጅ ግን ታሟል። የሚረዳ ይረዳል፣ የማይረዳ ደግሞ እዛው አፉን ዘግቶ ቁጭ ይላል። ገባችሁ አይደል? እግዚአብሔር ይመስገን የጨከነባትም ሰው የለም። የሚያውቃት በጣም መቅደስን በትክክል የሚያውቃት አርጎላታል። እግዚአብሔር ባወጣበት ጨምሮ ጨማምሮ ይስጥ። ሳያወጡ አታርጉ። አፋችሁን ዘግታችሁ ብትቀመጡ ደስ ይለኛል። አርጉልኝ አላለችም ልጅቷ፣ አልፈለገችም። መልካም ኢትዮጵያዊ ደግሞ አድርጎላታል። ባወጣበት ፈጣሪ እጥፍ አድርጎ ይክፈላል። ለምን መሰለሽ? መስጠትሽ ካልቀረ ሳስተሽ እኔ ከሰጠው ከነየው ለአንድ ሰው ከሰጠው ተጠራጥሬ አይደለም፣ በቃ ከልቤ ከሰጠው ሰጣለሁ፣ አለቀ። ያ ሰው የስራውን እግዚአብሔር ነው የሚያውቀው። አዎ ለምን የሁላችሁ ልብ ብቻ ካለን በቂ ነው።
የራሳችን እኛ ሀናን እኮ ትክክለኛ ምን እንደሆነ ታውቂያለሽ? የሚያስደምሙ ሰው አለ እርዳታ ላይ በጣም የምትገርሚና የሚያስደምሙ ሰዎች አሉ። አንዳንድ ጊዜ እኔ ቁጭ ብዬ አይተሻል፣ እርዳታ ስንሰበስብ ማለት ነው ከድምጻችን ብቻ ዩቱብ ላይ ሰምቶ መጥቶ የሚያስደምም ሰው አለ። የሚያስደምም ግን ደግሞ ዋው የሚለፈኝ ነገር አያደርግም። ብዙ ሰዎችን አይተናል ግን ልብ ብቻ ይኖራቸው። ለምን ያሱ ዋሸም መዋሸም በጣም ንጹዎች እግዚአብሔር የባረካቸው እኔ ጋር ሲሰጡ የማይሳሱ ልጆች ስለሆኑ መቼም አልጠራጠርባቸው፣ መቼም አላፍርባቸው። ሲሰጡ ሳይሳሱ ነው የሚሰጡት፣ ሲያደርጉም ሳይጠራጠሩ ነው። እንደዚህ ሄዶ 1 ብር ሳይሰጥ እንደዚህ ነው እንደዚህ ነው እንደዚህ ሰማው ከየግሩፑ ለሚለው መቼም ጣጣ አይኖረኝም። ጌታ ምስክሬ። አንደኛ ነገር ልጆቹን ይዤ ብቻ ነው የምጓዘው፣ 2 ልጆች አላስመስልም። ሁለተኛ ነገር ደግሞ የመቅድያ አባት በዚህ አጋጣሚ እግዚአብሔር እኔ እንጃ ይማርልሽ። እኔ ሌላ ምንም ማለት ነው ስዬ ላሉት ደንታም አይሰጠኝም፣ ግን ስላየው አባቷን አንቺ እውነቱ አንቺ ጋር ነው ያለ እኔ ጋር እውነቱ ተለባብሶ አታውሩ ሳይሆን ሌላ ሰው ወይም አንቺ አልገባሽም መቅድ ኦብስዬ። አሁን እዚህ ጋር የልጆቹንም ቻናሉንም ምኑም ስለሚያቀጠቅጡ እነዚህ ግሩፖች እነሱን ደግሞ አበጣብጠው እንትን ለማለት ነው። ጆሯቸው መስሚያ ነው እነሱ። ይሄንን ማስተላለፍ ፈልጋሉ። አዳሜ ፈለገውን ይስማ። ለምን አንቺ አላወቅሽም? ሞሴ ሊበጠብጡት ሊያቦኩ ስለፈለጉ ነው። እነዚህ ልጆች ደግሞ መቼም የማያረጉት ለምን ይዘው ነው የሚጓዙት። አለቅ አንቺ ያልገባ ነገር ስላለ ወይ ምንም አይደለም መብልዬ፣ ምንም አይደለም። ይቆጭ ለፈጣሪ ሁላችን ልቦና ይስጠን። ገናኛውሽ ከማን ጋር እንዳገኟቸው ፋሚሊሽን አንቺ ታውቂያለሽ ጠንቅቀሽ አይደለም? በቃ ዝም ማለት ነው። እና ብዙ ጊዜ ደግሞ ማለት ነው ደብም ጫፍ ተብሏል፣ ሰምተናል አይደለም? አባቷ አልታመሙም በውሸት ነው ብር እየሰበሰበች ነው እየተባለ ነው። ገባሽ? እኔን እንዳትወኪ አውቃለሁ፣ ያየ ሰው ስላለ እንደውም ብዙ እናታዩ አውሪና እንግዲህ አንቺ እንደውም እሷ ምንም አታውቅም። እንደውም እኛ ነን የምናውቀው የአባቷን ነገር በብዙ ነገር ተደብቃ ያለችው። ስለዚህ እግዚአብሔር ነው የሚያውቀው። አውሪ መቅድዬ አባትሽ እንዳልታ እንደዛ ያለው ሰው ማን እዚህ ሼር አድርጋችሁ ነው መምጣት ትችላላችሁ። ታዩ መቅድዬ ወሬ ነው ወሬ መግዲ አሁን ይኸውልሽ እኔ ይቅርታ አድርጊልኝ፣ አንቺ ግን አለቅሽም። እኔ ቤትን ለምን የማውቀው ነገር የለም አልገባም። ምን ሲጀመር የማን ቤት ገብቼ ነው አላውቅም። እኔ ቤት አልገባም ወይም እንደዚህ ከዚህ በፊት እኔ አንቺን የማውቀው ታሪክ የለም። ለምን እኛ ጋር ከታች ኮመንት እየተጻፈ ነበር እና ኮመንት እየተጻፈ እያወራን ነበር። ከዛ እንትን ተብሎ እስቲ ሀናን እንጠይቃታለን ምናምን ብለን እየተባለዝቅዝቁ ሀይፎት እኔ ነኝ ከዛ አንድ ራሷ ታውቃለች እኮ ነው። ልንገርሽማ እኔ ማለት ነው ሀይሜ ራሷ ስለምታውቅ ችግር የለም። ሀይሜ ምን ብላ ነው የጻፈች? ሀይሜ ባታውቅ ኑሮ በውስጥ መታ ምን ሆነሽ ነው ብለሽ አልጠይቅም። ቡሩኬም ጥንቅቆ ነው የሚያውቀው። ገባሽ? እኔ ጀምሮ ስለሚያውቁ ችግር የለም። አይ ዝርዬ ደህና ነው እግዚአብሔር ይመስገን። እኔ አወራሻለሁ። እሺ አዲስ ነገር ካለ ንገሪኝ። ሰላም ዋሉ። መልካም ቀንሽ እነግራለሁ። እነገላኔ ቤት ግቢና ጠይቅ። እኔ ድሮ ማለት ነው ሀይሚ እንደ ቡሩኬ ይላል ስሙ ማለት ነው። የድሮ እንትን ማለት ነው። ስልኬ ተበላሽቷል። ማንም ሰው በኮሜንት ነው የሚያውቀው እንጂ እኔ ማንም ዩቲዩብ ላይ እንኳን ላይቭ ላይ ገብቼ አውርቼ አላውቅም። በኮሜንት ነው። መግዲ ይኸውልሽ አሁን እኔ በእርግጥ አንቺን አላውቅም። ኦብሴ እኔ ግን እዚህ ጋር እናንተ ራሱ እንድትባሉ ነው የምፈልገው። እኔ ነግርሻለሁ ራሱ እንድትባሉ ነው የምፈልገው። እና ብቻ አይደለም ለእናንተ ለምን ወንድ ከሆናችሁ ለምን መግዲ መታችሁ አትጠይቁ? ወንድ ከሆናችሁ ልብ አላችሁ። መግዲ እኔ ጠይቀዋል ወላሂ
ማንም ሰው ወንድ ከሆናት ማለት ነው። ማንሽም መተሽ ጠይቂ፣ እኔ መልስ ይሰጣቸዋለሁ። ማንም ሰው ያውቃል። እኔ ድሮ ማለት ነው ላይቭ ላይ አልገባም። ድሮ ላይቭ ገብቼ አላወራም። በኮመንት ነው እንጂ በኮመንት እጽፋለሁ። ማንም ቤት ገብቼ ኮመንት እጽፋለሁ። ጥፋተኛ ከሆንኩት እኔ ይቅርታ ጥፋተኛ አይደለሽም እኮ አንቺ ጥፋተኛ አይደለሽም። ማርያምን ጥፋተኛ አይደለሽም። እኔ ስለማውቅ ነው ገባሽ? አንቺ ጥፋተኛ አይደለሽም። ከዚህ በፊት ስለማላቅሽ ይኸውልሽ፣ ከዚህ በፊት ስለማላቅሽ እንዴት ነው ወይም ደግሞ ሊሆን ይችላል ወይም ላይሆን ይችላል። እሺ ውዴ፣ ለዛ ነው እኔ እንግዲህ ከዚህ በፊት ማይሎ ታውቃለች ገባሽ? እናንተ ቤት ራሱ ግብ ልንገርሽ ማቆይኔ ልንገራት የሚ ቤት በምን ምክንያት የተበለኩት ለመጀመሪያ ስልክ እናንተ እያወራችሁ ነበረ። ከዛ ስራ እንደሆነ እያወቃችሁ ለምንድን ነው የነ ሊንዳ ጊዜ ማለት ነው የነ ሊንዳ ጊዜ ስራ እንደሆነ እንዳወቃችሁ ለምንድን ነው አስተያየት የሚሰጡ እናንተ የሚሰጡ አስተያየት ከሆነ እነሱ ስራ ይዞ የሚመጣው ብዬ ሲጻፍ ማን እንደሆነ አላውቅም። ይህን ቤት ተቦልኬ ነበር መጀመሪያ ስልክ ማለት ነው ገባሽ? ማይሎብ ታውቃለች። ማይሎብ ሞዴሬት ነበረች በእናንተ ቤት። እሷም ጠይቄያለሁ ለምንድን ነው የበለኩ ስትል እኔ ጠይቃለሁ አለች። እኔ ኮሜንት ነው እንጂ የሚጽፈው በሰው ቤት ገብቼ አላወራም። በኮሜንት ድራማ ይላለሁ ስራ ይላለሁ እንጂ ሰው እንኳን መዘግዘግ ይቅርና እኔ ጊዜ መግሪን የሚሰድባት የለም። ሆብስዬ በጣም ነው የምሰድባት። ስራ ነው ስትል አብዳችሁ መልስ ልጅ ነች። መልስ እግዚአብሔርንም መልስ አለ